የዛሬ 3 እና 4 ዓመት የአዲስ አበባ ዩኒቨርሲቲ ተማሪ ያለው በህይወት በጣም ግራ የተጋባውባቸው ጊዜዎች አሉ። ቀጣይ ምንድነው የሚሆነው? ግራጁዌት አድርጌ ከወጣው በኋላ ምንድነው የምሰራው? በጣም ብዙ ነገሮች ውስብስብ ብሎብኝ ነበር። የዛኔ እንደ ሶሉሽን የወሰድኩት አንድ ነገር ቢኖር በጣም ብዙ መጽሐፎችን ኮንሱም ማድረግ፣ ሰልፍ ሄልፕ መጽሐፎችን በጣም ብዙ ኮንሱም ማድረግ፣ ከዛ በተጨማሪ ብዙ የተለያዩ ፖድካስቶችን እና አስተማሪ ብዬ የማስባቸውን የተለያዩ ቪዲዮዎችን አዳምጥ ነበረ። በዛን ወቅት ራሴን እንድቀይር በደንብ ካገዙኝ ሰዎች መካከል እንዲሁም ትምህርቶችን እከታተላቸው ከነበሩ ሰዎች መካከል ጂም ሮን ይገኙበታል። ጂም ሮን በጣም ብዙ ሰዎችን ሜንቶር ያደረገ የብዙ ሰዎችን ህይወት የቀየረ በጣም የሚገርም ሰው ነው። ላይክ በዘመናችን በጣም ብዙ ሰዎች ላይ ተጽዕኖ ካሳደሩና የብዙ ሰዎችን ህይወት ከቀየሩ ሰዎች መካከል ጂም ሮን ይገኝበታል። እኔም በዛሬው ቪዲዮ በእኔ ህይወት ላይ ተጽዕኖ ያሳደሩ ወይ ደግሞ ህይወቴ ላይ ጥሩ ነገር አሳድሮብኛል ብዬ የማስባቸውን እንዲሁም ደግሞ ለእናንተ በደንብ ይጠቅማቸዋል ብዬ የማስባቸውን 5 የጂም ሮን አስተምሮች መካከል ዲስከስ እናደርጋለን። እስከ መጨረሻው ድረስ አብራችሁ ይቆዩ። የመጀመሪያውና በጣም ጠቅሞኛል ብዬ የማስበው አስተምሮ ምንድነው? ምክንያቱ ይቀድማል ከዛ በኋላ ውጤቱ ይከተላል የሚለው አስተምሮ ነው። እሱም ምን ማለት መሰላችሁ? ላይክ ለምን የሚለውን ጥያቄ የሚመልስበት ያንን ማንኛውንም ነገር ለማድረግ ስናስብ ያንን የምናደርግበትን ሪዝን በትክክል ካወቅነው ውጤቱ መከተሉ አይቀርም ነው። ስለዚህ ለምን የሚለውን ስትሮንግ የሆነ ለምን እናስቀምጥለት፣ ምክንያታችንን እንወቀው። ላይክ የሆነ ነገር ለመጀመር ስናስብ ሰሞን እያደረገው ስለሆነ ነው፣ ሰሞን የተሳካለት ስለሆነ ነው፣ ወይስ እኔ ጀኒውን ሊፈልገዋለሁ እኔ በዛ ነገር ጥሩ ነኝ የሚለውን ነገር ሁሌም ልንጠይቀው ይገባል። ከዛ በተጨማሪ ማንኛውንም ነገር ለማድረግ ስናስብ ደካማ የሆነ ሪዝን ካለን ያንን ነገር አናደርገውም፣ ብንጀምረውም አንቀጥልበትም። ነገር ግን ስትሮንግ የሆነ ሪዝን ከጀርባ ካለ የትኛውም አይነት ነገር ቢያጋጥመን ወደፊት ከመጓዝ አንመለስም። አሁን ለምሳሌ ሌትስ ሴይ ሰምዋን በጣም ውፍረት እያስቸገረው ከሆነና ራሱን መቀየር የሚፈልግ ከሆነ ጀስት ውፍረት ስላስቸገረውና ዝም ብሎ ሸንቀጥ ለማለት እንዲሁ እያሰበ ከሆነ ደካማ ምክንያት ሊሆን ይችላል። ግን ለምሳሌ እንደዛ እያሰበ የነበረው ሰው በጣም ከባድ የሚባል የጤና እክል አጋጥሞት ዶክተሩ ያንን ነገር የማይቀየር ከሆነ ለህይወቱ አስጊ እንደሆነና ጥቂት ጊዜ እንዳለው የሚነግረው ከሆነ በቃ ስትሮንግ ሪዝን አግኝቷል ያ ሰው። ስለዚህ whatever it is በደንብ ሼፕ አድርጎ ራሱን ሲጥር እናገኘዋለን። ለምን ካል ለምን የምትለዋ ጥያቄ ያቺ ጥያቄዋ ስትሮንግ መልስ አላት። ለምን ሲባል የጤና ጉዳይ ነው። ለምን ሲባል የሞትና የሽረት ጉዳይ ነው። ስለዚህ የኛን ለምን ማግኘት አለብን። ምክንያታችንን በትክክል ካወቅነው ውጤቱ ይከተላል። ያ የመጀመሪያው ትልቁ ነገር ነው። እዚህ ላይ ለምን የሚለውን ነገር ስንመልስ ለገንዘብ፣ ለመኪና ወይ ደግሞ ለተራ ነገር ማድረግ የለብንም። ይህን ተራ ስላችሁ ላይክ ትልቅ ነገር ነው። ኦፍኮርስ ሁላችንም ለዛ ነገር እንሰራለን። ግን ሞቲቫችን እሱ ከሆነ ከባድ የሚባሉ ጊዜዎች ሲመጡ አንቀጥልም። የሆነ ሰዓት አቋርጠን እናቆመዋለን። ስለዚህ ለምን የሚለውን ሪዝን ከኛ ውጭ እናድርገው። እኔም ፐርሰናሊ የተጠቀምኩበት አንድ ነገር ቢኖር ለምን የሚለውን ሪዝን ከኔ ውጭ ነው። ለምሳሌ ቅልል አድርጌ ስነግራችሁ እኔ ለራሴ ቤትና መኪና የሚል አይነት ሪዝን ካስቀመጥ የሆነ ሰዓት ከባድ ጊዜ ሲመጣ ኧረ ቢቀርብኝስ ማለት አይቀርም። ነገር ግን ለምሳሌ ለፋሚሊ የተሻለ ነገር ማድረግ ፈልጋለሁ ያረጉልኝ ነገር ላይ እኔም የሆነ ነገር ኮንትሪቢዩት ማድረግ ፈልጋለሁ ስንል ለምን የሚለውን ጥያቄ ከኛ አውጥተን ፋሚሊ ላይ ወሰድ ነው፣ ከኛ ውጭ አደረግ ነው። ስለዚህ ለምን የሚለውን ጥያቄ ከኛ ውጭ ማድረግ ደግሞ በጣም ፓወርፉል ነው። የመጀመሪያው ትልቅ ትምህርት ይሄ ነው። በሁለተኛነት ከጂም ሮን የተማርኩት አንድ ቆንጆ ነገር ቢኖር በፈለግከው ቀን ህይወትን መቀየር ትችላለህ። ህይወታችንን ለመቀየር አብዛኞቻችን የሆነ ድራማቲክ የሆነ በጣም የተጋነነ ነገር ነው የምንጠብቀው። ነገር ግን ያን ሳይሆን የሚፈልገው ህይወታችንን ለመቀየር ብቸኛ የሚፈልገው ነገር ምንድነው? ውሳኔ ነው። ካሰብንበት ዛሬ ነገ ሳንል ራሳችንን መቀየር መጀመር እንችላለን ነው። ላይክ ድራማቲክ የሆነና በጣም የተጋነነ ነገር መጠበቅ የለብንም። ያ ሲባል ምን ማለት ነው? ዛሬ ላይ ሆነን ወይ ደግሞ ነገ ላይ ጀምረን ህይወታችንን ለማሻሻል አንድ ስቴፕ ለማሻሻል የሆነ ነገር ለመቀየር የማንሞክር ከሆነ ቀጣይ 5 ዓመታችንም ተመሳሳይ ነው የሚሆነው። እንዴት? እንዳለፉት 5 ዓመታት ሁሉ ማለት ነው። ስለዚህ ዛሬውኑ ራሳችንን መቀየር መጀመር እንችላለን። ለምሳሌ ፉል ታይም ተቀጥረን እየሰራን የምንሰራው ስራ ላይ ዛሬ ደስተኛ ባንሆን ዛሬ ተነስተን ሬዚዩሜያችንን አፕዴት ልናደርግ እንችላለን። ዛሬ ተነስተን የኛን ስኪል የኛን ችሎታ የሚያሻሽሉ አዳዲስ ኮርሶችን ልንወስድ እንችላለን። ዛሬ ተነስተን የተለያዩ ተቋሞች ላይ አፕላይ ልናደርግ እንችላለን። ዛሬ ላይ የምናደርጋቸው ጥቃቅን ነገሮች ነገን ስለሚያሻሽሉ። ስለዚህ ያንን ነገር ትተን ቁጭ የምንል ከሆነና ተመሳሳይ ነገር የምንሄድ ከሆነ እንዳለፉት 5 ዓመታት የወደፊቱ 5 ዓመትም ተመሳሳይ ነው የሚሆነው። ስለዚህ እኛ ራሳችንን መቀየር ከፈለግን ዛሬ ነገ ሳንል ወይም ደግሞ በአንድ ውሳኔ ብቻ ዛሬውኑ ራሳችንን መቀየር እንችላለን። ይሄ ተግባር ላይ ካዋልን የምርም ውጤታማ የሚያደርገን ነገር ነው። እኔ ፐርሰናሊ ሞክሬው የሰራልኝ ነገር ነው። ዩኒቨርሲቲ ተማሪ ያለው ብዙ ነገሮችን ሞክሬያለሁ፣ አልዋሻችሁም። በጣም ብዙ ነገሮችን ስላችሁ በጣም ብዙ በቃ ያልሞከርኩት ነገር የለም ነበረ እና የዛንንም ይህንንም ሳሻሽል ራሴን አፕዴት ሳደርግ ራሴን የሆነ ቦታ ላይ አግኝቼዋለሁ። ያ ነገር ይጠቅመናል።
ስለዚህ ራሳችንን መቀየር ከፈለግን ነገ ዛሬ ሳንል ዛሬውኑ በመናረጋት አንድ ውሳኔ ህይወታችንን ማሻሻል እንችላለን። በሶስተኛነት ደግሞ ዋጋ ሳይሆን የሚሰጣችሁን ቫልዩ ተመልከቱ። ይሄ ስለ ፋይናንስ ያለኝን አመለካከት በጣም የቀየረው ትምህርት ነው። ለመሰላችሁ እንደዛ ሲባል ብዙውን ጊዜ እኛ ፕራይስ ላይ ፎከስ እናደርጋለን። ዋጋው ተወደደ ወይስ ርካሽ ነው የሚለው ነገር ላይ ፎከስ እናደርጋለን እና ብዙዎቻችን ቫልዩን እንረሳዋለን። ነገር ግን በጣም ማተር የሚያደርገው ቫልዩ ነው። በጣም በቀላሉ ምሳሌ ስነግራችሁ የሆነ ኢቨንት ለመግባት 1000 ብር ልንጠይቅ እንችላለን፣ ለጥቂት ሰዓታት ማለት ነው። ምን ብለን ልናስብ እንችላለን? ለጥቂት ሰዓታት 1000 ብር ውድ ነው ብለን ልናስብ እንችላለን። ምናልባት ግን እዛ ኢቨንት ላይ በመሳተፋችን በመግባታችን ምክንያት ኔትወርክ የምናደርጋቸው ሰዎች መካከል ሰምዋን ለአንድ ትልቅ ፕሮጀክት ሪኮመንድ ሊያደርገን ይችላል። እዛ ላይ የምናገኘው አንድ ሰው ህይወታችንን በአንድ ነገር ሊቀይረው ይችላል። እኔ ፐርሰናሊ እንደዚህ አይነት ኢቨንት ላይ ባይሆንም እንኳን በስራ አጋጣሚ የተዋወቅኳቸው ሰዎች ሪኮመንዴሽን ብዙ ስራ እንድሰራ አግዞኛል። ፐርሰናሊ በምሰራው የዲጂታል ማርኬቲንግ ስራ አብዛኞቹን ስራዎች ልሰራ የቻልኩት እንደዚህ አይነት ኤጀንሲ ላቋቁም የቻልኩት በሪኮመንዴሽን ሰዎች ለሌሎች ሰዎች ሪኮመንድ ስለሚያደርጉኝ። በዛን ያክል ቫልዩ ማሰብ አለብን። ዛሬ የምናወጣውን ኮስት አይደለም ማሰብ ያለብን፣ ይዞልን የሚመጣውን ቫልዩ ነው። ስለዚህ ፕራይስ ላይ ሳይሆን ፎከስ ማድረግ ያለብን ቫልዩ ነው። ምን አይነት ቫልዩ ወርዝ ማድረግ ከሆነ እንተው እንጂ እኛ ያንን 1000 ብር የሆነ ቀን ምሳሌ እናጠፋዋለን። እኛ ያንን 1000 ብር በትራንስፖርት በማይረባ ነገር ገዝተን እናጠፋዋለን። ነገር ግን አስቡት እንደዚህ አይነት ኢቨንት ላይ ለመግባት ያንን ብንከፍለው ነገ ህይወታችንን የሚቀይር አንድ አጋጣሚ ብቻ ሊበቃን ይችላል። ስለዚህ ሁልጊዜም የሆነ ነገር ለማድረግ ስናስብ ወይ ቃል እንገዛ ሊሆን ይችላል ወይ የሆነ ነገር ኮስት የሚያደርገን ነገር ሲኖር ዋትስ ዘ ቫልዩ ምንድነው የማገኘው ብለን ነው መጠየቅ ያለብን። በአራተኛነት የተማርኩት አንድ ትምህርት ደግሞ አእምሯችንን ፕሮቴክት ማድረግ አለብን። ይሄንን ብዙዎቻችን የሆነ ላንቀበለው እንችላለን ወይ ደግሞ ሰምተን ኦኬ ብለን ልንተወው እንችላለን። ግን በጣም ፓወርፉል ነው። እዚህ ላይ የሚሰጠው አንድ ምሳሌ አለ። እሱ ምንድነው? ለምሳሌ ቡናችን ውስጥ ስኳር ሰማን ቢያደርግ ምንም አያደርገንም፣ ላይክ አይገለንም፣ እንደውም ሞር ያጣፍጠዋል። ግን ሌትስ ሴይ ቡናችን ላይ ሰማን መርዝ ቢያደርግ ማንም ይሁን ማን ይገለናል። ራንደም ሰው ሌትስ ሴይ የቤተሰብ አባላችን ወይ ደግሞ የምንወደው ሰው ወይ ደግሞ በዙሪያችን ያለ አንድ ሰው ሳያቅ በስህተት መርዝ ቢያደርግበት ቡናችን ላይ the same thing ይገለናል። ስለዚህ ያንን የሚያደርገው ሰው ኢቭን የሚወደን የቅርብ ሰው ምናምን ሊሆን ይችላል። ኢንቴንሽናቸውም እኛን መጉዳት ላይሆን ይችላል። ነገር ግን ወደ አእምሯችን የሚያስገቧቸው ነገሮች ከምናስበው በላይ የእኛን አእምሮ ሽፍት ሊያደርጉት ወይም ደግሞ በፖዚቲቭ በኔጌቲቭ መንገድ ሊጎዱት ይችላሉ። ስለዚህ አእምሯችንን ፕሮቴክት ማድረግ አለብን። ሶሻል ሚዲያ ላይ የምንከተላቸውን ሰዎች የጓደኛ ሰርክሎቻችንን በደንብ ልናጤናቸው ይገባል። እንደውም ምን ይባላል? እኛ የ5 ጓደኞቻችን ውጤት ነን ይባላል። ስለዚህ ልንወዳቸው ልናቀርባቸው እንችላለን፣ ግን ከነሱ የምናገኘውን ነገር ፕሮቴክት ማድረግ አለብን። ለምሳሌ ጓደኛችን የሆነ ነገር ስንነግረው ከክፋት ባይሆንም ሪያሊስቲኩን ይሄ ነገር ልክ አይደለም ምናምን ብሎ ዲስከሬጅ ሊያደርገን ይችላል። ያ ከክፋት ላይሆን ይችላል፣ ይሰራል የምርን ነው ምናምን ሊለን ይችላል። ያ ከክፋት አይደለም፣ ግን ደግሞ አእምሯችን ላይ የሆነ ኔጌቲቭ ኢፌክት እያስቀመጠ ነው። ሶሻል ሚዲያ ሊሆን ይችላል፣ ጓደኞቻችን ሊሆን ይችላሉ። ብቻ አእምሯችንን ፕሮቴክት ማድረግ አለብን። ሁሉም ነገር ወደ አእምሯችን መግባት የለበትም። ይሄ ወሳኝ የሚባለው የሊረዳው ትምህርት ነው። በአምስተኛነት እንዲሁም አብዛኛው ወጣት በደንብ ሊረዳው ይገባል ብዬ የማስበው ትምህርት ደግሞ ምንድነው? ስራህ ላይ ሳይሆን ራስ ላይ ጠንክረህ ስራ። ይህ ሲባል ምን ማለት ይመስላችሁ? ስራችን ላይ ጠንክረን ከሰራን መኖር የሚያስችለን አይነት ገቢ እናገኛለን፣ ጥሩ ኑሮ እንኖራለን፣ በቂ ነው። ነገር ግን ራሳችን ላይ ጠንክረን ስንሰራ ደግሞ የተሻለ ሰው፣ ሀብታም ሰው፣ ጥሩ ነገር የሚያስመዘግብ ሰው መሆን እንችላለን ነው የህይወት ትምህርቱ። ይሄ እንዴት መሰላችሁ የሚሰራው? ለምሳሌ ሌትስ ሴይ 2 ሰው ተቀጥረው የሚሰሩ ሰዎች ቢኖሩ ሰሞን 8 ሰዓት ከሰራ በኋላ የተቀሩትን ጊዜዎች ቤቱ ሄዶ የራሱን ነገር ሲያደርግ ኔትፍሊክስ ሲመለከት ሙቪ ምናምን በተለያዩ ነገሮች ሶሻል ሚዲያ ላይ ዲስትራክትድ ሆኖ ተመልሶ ስራው ላይ ግን ጠንካራ ሰራተኛ ነው። እንደዚህ አይነት ሩቲን ውስጥ የሚቀጥል ከሆነ ከ5 ዓመት በኋላ ብትመለከቱት ያ ሰው ያን ያክል ፕሮግረስ አያስመዘገበም። ምናልባት ተመሳሳይ ካምፓኒ ላይ ተቀራራቢ ደሞዝ ልታገኙ ትችላላችሁ። በተቃራኒው ደግሞ ሰማን ተመሳሳይ ስራ ላይ ሆኖ 8 ሰዓት ላይ ከሰራ በኋላ የተቀረውን 1 ሰዓት ራሱን አፕዴት ለማድረግ አዲስ ስኪል ቢማር የሆነ ነገር ኢንቨስት ቢያደርግ መጽሐፍ ቢያነብ እንደዛ አይነት ተራም ብትመስል በቀን 1 ሰዓት ተራ ቢመስልም ያንን ሰው ግን ከጥቂት ጊዜ በኋላ ሄዳችሁ ብትመለከቱት በጣም ትልቅ ዲፈረንስ አምጥቶ ታገኙታላችሁ። ምንድነው ልዩነቱ ብለን ስንመለከት ሁለተኛው ሰውዬ ስራው ላይ ጠንክሮ ከመስራት ባለፈ ራሱ ላይ እየሰራ ነው። ስራ ላይ ፕሮሞት መደረግ የሚችል ራሱ ወጥቶ የራሱን ነገር መክፈት የሚችል ሌሎች ሰዎችን መርዳት የሚችል ጠቃሚ ሰው መሆኑ አይቀርም። ያኛው ሰው ግን የሆነ ፖይንት ላይ ሪፕሌስ መደረጉ አይቀርም። ምክንያቱም ሪፒት የሚደረግ ስራ እና ራሳችን አፕዴት የማናደርግ ከሆነ ህይወት ጥሎን ይሄዳል። ስለዚህ የሆነ ጊዜ ላይ ሪፕሌስ የምንደረግ ሰዎች ልንሆን እንችላለን። ስራችን ላይ መስራታችን ምንም ክፋት የለውም፣ በጣም ጥሩ ነው፣ ያኖረናል። ግን ደግሞ ራሳችን ላይ መስራታችን ደግሞ ሞር የተሻለ ነው። በመጨረሻ ደግሞ ጅምሮን ከሚታወቅባቸውና በጣም ብዙ ሰው ከሚያውቀው አስተምሮ መካከል
ለምን አንተ አትሆንም ወይ ደግሞ ለምን እኛ አንሆንም ለምን እኔ አልሆንም የሚለውን ጥያቄ ያነሳልናል። እሱ ምን ማለት ነው? ለምሳሌ ጥሩ የሚባል አእምሮ ይዘናል፣ ከሁሉም ሰው ጋር እኩል የሚያደርገን ጤናማ ወጣቶች ነን፣ ሁሉም አይነት ኦፖርቹኒቲ አለ። ስለዚህ ምን ያክል ጎበዝ ተማሪ መሆን እንደምንችል፣ ምን ያክል የምንፈልገው ነገር ጋር መድረስ እንደምንችል፣ ምን ያክል ገንዘብ ሜክ ማድረግ እንደምንችል፣ ምን ያክል ብቻ ማንኛውም ነገር ይሁን የት ድረስ መሄድ እንደምንችል ለምን አናየውም? why not me why not you ያንን ጥያቄ ያነሳልናል። ስለዚህ ቆም ብለን ራሳችንን ልንጠይቅ ይገባል። በተለይ አድማየር የምናደርገው የሆነ ሰው አለ፣ የተሳካለት ብለን የምናስበው በህይወት ጥሩ ነገር እየሰራ ነው ብለን የምናስበው ሰው አለ። ኦኬ ምን ያግደናል? why not me ብለን እንጠይቅ። ያንን መጠየቅ በጀመራችሁ ሰዓት በማታውቁት መንገድ በቃ ብዙ ነገሮችን ጥረት ስታደርጉ ራሳችሁን ታገኙታላችሁ። ስለዚህ ሁሉ ጊዜ ራሳችሁን ጠይቁ። በቃ ሁሉም ነገር አለኝ፣ ጤናማ ሰው ነኝ፣ ሁሉም ነገር የተሟላልኝ ሰው ነኝ። ምናልባት ይሄ ከቁስና አንዳንድ ነገሮችን እርሷቸው። በቃ እኩል ሆነን የተፈጠርን ሰዎች ነን። ስለዚህ እነሱ ነገሮች ማግኘት እንችላለን። ሰርተን ጥረን ግረን ማግኘት እንችላለን። ስለዚህ why not me ይሄንን ጥያቄ ራሳችንን እንድንጠይቅ እጋብዛችኋለሁ። ምናልባት እናንተም ከጂምሮን አስተምሮ በጣም ወደዋለሁ በጣም ጠቅሞኛል ብላችሁ የምታስቡት ካለ ከታች ኮሜንት ሴክሽን ላይ ብታስቀምጡልኝ በጣም ደስ ይለኛል። አይ ሆፕ ከዚህ ቪዲዮ የሆነ አንድ ጠቃሚ ነገር እንዳገኛችሁ ተስፋ አደርጋለሁ። እኔ በጣም ብዙ ነገር የተማርኩበት ሰው ነው ጂምሮን ማለት። እናንተ ምናልባት የተቀሩ አስተምሮቹን በዩቲዩብ ላይ ማግኘት ትችላላችሁ፣ እንዲሁም መጽሐፎችን ማንበብ ትችላላችሁ። በቀጣይ በጣም ቆንጆና አስተማሪ ቪዲዮ እስከምንገናኝ እንደተለመደው ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ቻው።